ቴዲ አፍሮ የሚያውቃት ኢትዮጵያ እቿትና በሌሉ ገዢዎች አንጣላ። ይኸውላችሁ ተንጫጫቿ በቀደሙ ቪዲዮ አሁንም ደግሞ አለው። ቴዲ አፍሮ የሚያለቅስላት ኢትዮጵያ፣ ቴዲ አፍሮ ሞታለች ዳስ እንጣል ያላት ኢትዮጵያ የድሮዋ ኢትዮጵያ ነበረች። ያቺ ኢትዮጵያ ቴዲ አፍሮ ምላት ኢትዮጵያ ሞታ ተስካሯ ተበልቶ ዳሱም ተነስቶ ኤቭሪቲንግ ተረስቶ ቀብሯ ራሱ ማለት ነው የነምዬ ምልንክ ኢትዮጵያ ቢኮዝ ጡት የተቆረጠበት ሌሎች ቋንቋዎች ሌሎች ሃይማኖቶች በእኩልነትና በፍትሃዊነት ማይካሄዱባት ኢትዮጵያ ስለነበረች ያቺ ኢትዮጵያ ሞታ ተቀብራ መቃብሯ ራሱ ሳር አብቅሎ ከብቶች እየጋጡ ነው አህዮች ማለት ነው። እንዳንተ አይነት አህያ ቢጮው ባይጮው አይ ዶንት ኬር ብሮ ከአብቹ ጋር ወደፊት ያ እናለ እንዳልኳችሁ ከአብቹ ጋር በሌሉ ገዢዎች አንጣላ። እነሱ ወደማይመለሱበት ሄደዋል። ቢያጠፉም ቢያለሙም ከእንግዲህ በኋላ ፈራጁ እሱ ፈጣሪ እንጂ እኛ አይደለንም። ስለነሱ ስንጨቃጨቅ ልጆቻችንን አገር አልቦ እንዳናደርግ። ውሻና ድመቶች ከሰው ጋር ተግባብተው ከሰው ጋር ተስማምተው በአንድ ቤት ውስጥ ከሰው ጋር መኖርን እየቻሉ ተግባብተው ሰው ከሰው ጋር ተከባብሮ ሰው ከሰው ጋር ተዋዶ ሰው ከሰው ጋር ተግባብቶ በአንድ ሀገር ላይ ተቻችሎ አብሮ መኖሩን ካልቻለ የድመቶችና የውሻ አስተሳሰብ ከሰው ልጅ አስተሳሰብ ለአሳሰብ አንድ 10 ሰዎች ላይ ቢኖር ብዬ ሁሌ እመኛለሁ። ስፔሻሊ በኢትዮጵያ ፖለቲካ ላይ ተጽዕኖ ፈጣሪ የሆኑ ሰዎች ላይ ቢኖር ብዬ ሁሌም ነው እመኛለሁ። እንዴት ናችሁ? ቴዲ አፍሮ አርቲስት ነው ወይስ ደግሞ ፖለቲከኛ ነው? ቴዲ አፍሮ በኢትዮጵያ ፖለቲካ ላይ የሚፈጥረው ለውጥም የሚያመጣም ተጽዕኖም የለም። ምክንያቱም ቴዲ አርቲስት ነው። ቴዲ አፍሮ በኢትዮጵያ ሙዚቃ ኢንዱስትሪ ላይ ትልቅ ተቀባይነት ያለው ተጽዕኖ ፈጣሪ ወደፊትም ትልቅ አሻራ ጥሎ የሚያልፍ ሰው ነው በሙዚቃው ኢንዱስትሪ ላይ። ከዛ ውጪ ቴዲ ወጥቶ ፖለቲከኛ ነኝ አላለም። እኔ የመንግስትን ችግር እንደምናገረው ሁሉ ቴዲ አፍሮ ደግሞ በአርቱ ያየውን ችግር አለ ብሎ ያመነበትን ነገር ያስተላልፋል። ፒሪድ። ከዛ ውጪ ሌላ በሽሽቅ ውስጥ ገብታችሁ በተለይ ትልልቅ ናችሁ የምትባሉ ሰዎች እንደ ህፃን የሚያረጋችሁ በቴዲ አፍሮ ሙዚቃ ምንም ነገር ያለ አይመስለኝም። በቴዲ አፍሮ ሙዚቃ የኢትዮጵያ ውጥንቅጡ ወጥቶ ሌላ ታሪክ ተቀይሮ ምናምን ብላችሁ የምትፈጥሩት ምንም አይነት ነገር የለም። ጀስት ሙዚቃ ነው፣ አዳምጠዋለሁ፣ ምርጥ አርቲስት ነው፣ እሰማዋለሁ። እኔ ላይ ምንም ነገር የሚፈጥረው ተጽዕኖ የለም። ምንም አይነት አይምሮዬን የሚለውጥ ነገር የለም። እንደ ሙዚቃ ነው የምሰማው። በኢንፌሪዮሪቲ ኮምፕሌክስ በቪክቲም ኮምፕሌክስ እየተነሳችሁ በዚህ ልክ ብሽሽቅ ውስጥ መግባት ያለበት አይመስለኝም። ቴዲ አፍሮ መንግስት በሚያስተዳድራት አገር ውስጥ ነው ሙዚቃውን በሰላም ሰርቶ በሰላም እየለቀቀ ያለው። በነገራችን ላይ አርቲስቶችን የሰበሰበ ጊዜ ጠቅላይ ሚኒስትር አብይ አህመድ በስም ጠርቶ ነው እነ ጎሳዬ እነ ቴዲ ኮንሰርት እንኳን ለማዘጋጀት የሚቸገሩበት ጊዜ አይመጣም ብሎ ነው የተናገረው። ስለዚህ ቴዲ አፍሮን የሆነ ነገር አስነክታችሁ የሆነ ነገር አስደረጋችሁ ለናንተ እንዲመቻችሁ ለማድረግ እየሞከራችሁ ያላችሁ በጣም ብዙ ሰዎች አላችሁ። አይሰራም። ቴዲ አፍሮ አርቲስት ነው። ምንም አይነት ሌሎቻችሁ ደግሞ አላችሁ ላይክ በየቦታው እየሄዳችሁ የቴዲ አፍሮ ኮሜንት ስር የጠቅላይ ሚኒስትር አብይ አህመድን ፎቶ ምትለጥፉ ምን አገናኙ? ይሄኛው መንግስት ነው፣ ይሄኛው አርቲስት ነው። ከዚህ አይነት ስሜት ውጡ። ስራ ላይ ሆናችሁ ስራ አጣው ብላችሁ አታልቅሱ። ያስከውን ስራ ከእንደዚህ ያለ ቪክቲም ውስጥ ውጡ። ቴዲ አፍሮ
እየተወራ ያለው እንግዲህ ቴዎድሮስ ካሳሁን በመጀመሪያ ደረጃ ስሙንም ለዚህ ህዝብ ማስተዋወቅ ፈልጋለሁ። ቴዎድሮስ ካሳሁን ገርማሞ ዱካሳ ይባላል። አባቱ ኦሮሞ ናቸው። እናቱ የጉራጌ ሰውና በእናቱ እናት ደግሞ ያደዋ ሰው ነው። ውሸት ነው። የጎንደሬ አስቴር አወቀ ለምሳሌ ጉራጌ ነች እና ይሄ ወደ አማራ ለማጠጋጋት ነው። እኔ ቴዲ ባለኝ መረጃ ቴዎድሮስ ካሳሁን ወያኔ አንዴ አማራን ለመምታት መታወቂያ ኦሮሞ፣ አማራ፣ ትግሬ እያለ ሲያዘጋጅ አማራ ብሎ ሰጠውት ነበር። ጠበቃ ይዞ ነው እንግዲህ ጉራጌ ነኝ የሚል ሲያስቀይር ባካል አለው አውቃለሁ። ስለዚህ ውሸት የሚወራው አሁን ይሄ ተራ ነገር ነው። ስለዚህ ንጉስ ሊሆን ቀርቶ የንጉስ ሊቀ መኳስ ሊሆን አይችልም እንላለን እኛ አማራ ብሔርተኞች። ቴዎድሮስ ነጋዴ ነው። ቴዲ አፍሮ የሚያውቃት ኢትዮጵያ እቿትና እውነታው ግን ይሄ አይደለም። እውነታው ይሄ ነው። የጠላሽ አይኔቷ ሀገሬ ስትኖሪ ነውና መኖሬ ጉዳት በደልሽ አሳየኝ ባይኔ የማንነቴ ምንጭ ክብሬ ነሽ ኢትዮጵያ ለኔ